በኤድስ ቫይረስ ምክንያት ወላጅ አልባ የሆኑትን ህጻናት ለመርዳት አስቦ በተዘጋጀ እግር ኳስ ውድድር ላይ የሚሳተፉት የመንግስት ባለስልጣኖችና ባለሀብቶች ልምምድ መጀመራቸውን ሳምንት መግለጻቸውን ይታወሳል። ባለፈው ሳምንት የባለሀብቶችን አስተያየት ያቀረቡ ሲሆን በዛሬው ምሽት ደግሞ የባለስልጣኖችን ቡድን ዝግጅትና የሰጡትን አስተያየት አለሙ መኮንን ይዞልን ቀርቧል። የተስፋጎ የኢትዮጵያ ማህበር እነዚህ ወላጅ አልባ የሆኑትን ህጻናት ብቻ ሳይሆን በአጠቃላይ በኤድስ ቫይረስ በሽታ የተያዙትን ወንድሞቻችንና እህቶቻችንን ለመንከባከብ ጥረቱን ከቀጠለ ሰንብቷል። ቀደም ሲል እንደተጠቀሰው እነዚህ ወገኖቻችንን ለመርዳት እንዲቻል የገቢ ማሰባሰቢያ አድርጎ ማህበሩ ካቀዳቸው አንዱ ከአንድ ወር በኋላ በባለስልጣኖችና በባለ ሀብቶች መካከል የሚካሄደው የወዳጅነት እግር ኳስ ውድድር ለዚህ ዓላማ መሳካት አይነተኛ መፍትሄ እንደሚሆን ይጠበቃል። ለዚህ ዝግጅት መሳካት የባለ ሀብቶች ቡድን ገርጂ በሚገኘው ዩኒቲ ኮሌጅ ሜዳ ላይ ልምምዱን እያደረገ ሲሆን በውድድሩም ብቃት ያለው ተሳትፎ ለማድረግ በዚህ ውስጥ የተካተቱት አባላት ጥረት በማድረግ ላይ ይገኛሉ። በሌላ በኩል ደግሞ የባለስልጣኖች ቡድን በ20ኛው ሜካናይዝድ ቅጥር ግቢ ውስጥ ትናንት ልምምዳቸውን የጀመሩ ሲሆን አብዛኞቹ ባለስልጣናት በተለያዩ የሥራ ተግባራት ላይ የነበሩ በመሆናቸው ጥቂቶቹ በአሰልጣኝ ኤልያስ ጆሃር አማካይነት ልምምዳቸውን ሲያደርጉ ተመልክተናል። ከነዚህ መካከል ብርጋዴር ጀነራል ሰይፈ በቀለና ዶክተር ጴጥሮስ ኦላንጎ ስለ ውድድሩ የሚከተለውን አስተያየት ሰጥተውናል። በዚህ እድሜ እንደዚህ አይነት ተሳትፎ ማድረግ በጣም ደስ ይለኛል እና ሙሉ ለሙሉ መፍትሄ የሚኖረው የችግሩ ህብረተሰቡ በንቃት ሲሳተፍበት ነው። ግን በዚህ ሁኔታ ችግር ላይ የወደቁትን መርዳቱ ደግሞ በዚህ መልክ መደራጀቱ እና በዚህ መሳተፌ እኔ በጣም ደስ ይለኛል። እንደ ከዚህ በፊት ሰምተው እንደሆነ የሀብታሞቹ ቡድን መንግስት ባለስልጣናትን ቡድን በሰፋ ግብ እናሸንፋለን ብለዋልና እናንተስ ምንድነው በዚህ በኩል ያላችሁ አስተያየት? አይ እኛ እንኳን በቅድሚያ አንፎክርም። ከገዙልንም እንግዲህ እነሱ ናቸው የሚገዙልን። ገዝተው ካልሆነ አያሸንፉንም ብለዋል። ከገዙልንም እነሱ ናቸው የሚገዙልን። ምክንያቱም መግዣው ነገር እነሱ ጋር ስላለ ማለት ነው። ስለዚህ እኛ አንፎክርም ከወዲሁ፣ ግን ጥሩ ጨዋታ እናሳያለን የሚል እምነትና ግምት ነው ያለኝ። አንደኛ በዚህ አይነት በጎ ተግባር ለመሳተፍ እድል በማግኘቴ ከፍተኛ ደስታ ይሰማኛል። ምክንያቱም በኤችአይቪ ኤድስ ምክንያት ወላጅ አልባ የሆኑ ህጻናት በርካታ ናቸው። በተለይ ከመንግስት ኃላፊዎች ለዚህ ስራ ድጋፍ መስጠት በብዛት በአብዛኛው ይጠበቅብናል። እኛም ደግሞ ከከፍተኛ ነጋዴዎች ጋር ህዝባችን እየተዝናና ኤችአይቪ ኤድስን ሁኔታም የሚማርበት ሁኔታ በዛ አጋጣሚ በሚገኘው ገቢም ደግሞ ወላጅ አልባ ህጻናት የሚረዱበት ሁኔታ ስለሆነ ይሄ እድል ደግሞ ከፍተኛ ትኩረት የምንሰጠውና ካለን ኃላፊነታችን አንጻር ማድረግና መፈጸም ያለብን ነው። በባለስልጣን ደረጃ ያለን ሁላችንም ለዚህ በጎ ተግባር የበኩላችን አስተዋጽኦ ማድረግ ይጠበቅብናል። ከባለሀብቶች በኩል የተባለውን ሰምቻለሁ። ያን ያህል ግጥሚያው ቀላል አይሆንላቸውም። ባለሀብቶች እንዳሉት 9-0 9-1 እንደሚባለው ቀላል አይሆንም። በእኛ በኩል ያን ቀርቶ እንኳን ለማሸነፍ ነው ዝግጅት የምናደርገው። የስልጠናው ዓላማ የልምምዱ ዓላማ ለማሸነፍ ነው እንጂ ለማሸነፍና ያን ያህል ግብ ለማስገባት አይደለም እና ስለዚህ ይሄን መተማመን አለባቸው እንጂ ብዙ ይሄን ያህል ግብ የማያስገቡም። እኛም ለማሸነፍ ነው ብዙ ዝግጅት የምናካሄደው። የተስፋጎ ኢትዮጵያ ማህበር ወላጅ አልባ የሆኑትን የኤድስ ተጠቂ ህጻናት ለመርዳት የሚያካሄደው የገቢ ማሰባሰቢያ ፕሮግራም እውን እንዲሆን በራሱ አነሳሽነት አሰልጣኝ ኤልያስ እንዳለ የሚያደርገውን ጥረት ከልብ ማድነቁን አቶ ታደሰ አይናለም የማህበሩ ፕሬዝዳንት ገልጾ ለዚህ በጎ ዓላማ መሳካት ደግሞ የባለ ሀብቶችና የባለስልጣኖች ቡድን በፈቃደኝነት ለመሳተፍ በመቻላቸው በድርጅቱ ስም ምስጋናውን አቅርበዋል። እንግዲህ አንድ ብሎ ሁለቱም ቡድኖች ትሬኒንግ ጀምሯል። አፋጣኝ ምላሽ የሰጡ እንዳሉት ሁሉ ትንሽ የዘገዩብን አሉ። ከዚህ ተሞክሮ በመነሳት ሌሎች ያልመጡት ማለትም ተጫዋቾች በአፋጣኝ መልስ በመስጠት መጥተው እንዲጫወቱልን ደግመን ጥሪያችንን እናስተላልፋለን። ይመጣሉ ብለን ደግሞ ተስፋ እናደርጋለን። ሌላው የተፈለገበት እንግዲህ ትልቁ ዓላማ ምንድነው? ቅድም እንዳልኩት እነዚህ ደጋፊና ሰብሳቢ ያጡ ግራ ለገባቸው ህጻናት መርጃ የታሰበ ትልቅ ፕሮግራም ነው። ስለዚህ የኛ ማህበር ምን እንደሆነ የኢትዮጵያ ህዝብ በሚገባ ያውቀዋል። ስለዚህ እኛን ከቫይረሱ ጋር አብረን ለምንኖርም ሆነ በኤችአይቪ ኤድስ ምክንያት ወላጆቻቸውን ላጡት መርዳት ማለት እያንዳንዱ ሰው ራሱን ረዳ ማለት ነው፣ ቤተሰቡን ረዳ ማለት ነው። ይህን በመረዳት ትኬት ቆርጦ ስፖርቱን ወይንም ኳሱን በመመልከት የተቻላቸውን ያክል እንግዲህ ኮንትሪቢዩት እንዲያደርጉልን ነው ጥሪ የምናስተላልፈው።
በአጠቃላይ በተለይ የስፖርት ቤተሰቦች ለዚህ ታላቅ ጥሪ አፋጣኝ ምላሽ ይሰጣሉ ብለን እናስባለን። በአጠቃላይ ግን ትኬቱን በመግዛት ረገድ እያንዳንዱ ኢትዮጵያዊ ከጎናችን እንዲቆም እና እንዲረዳን ነው ተስፋ ጎሆች ጥሪያችንን የምናስተላልፈው። የገቢ ማሰባሰቢያውን ዝግጅት ይበልጥ ለማሳካት በመጀመሪያው ልምምድ ላይ በተለያዩ ምክንያቶች ለመገኘት ያልቻሉ ባለስልጣኖች በሚቀጥለው ተከታታይ ልምምድ በብዛት እንደሚገኙ ይጠበቃል። ለበጎ ዓላማ የታለመው ውድድር እንደሚሳካ ተስፋ እናደርጋለን። አሁን ከሀገር ወጣ ብለን ወደ እንግሊዝ ስናመራ በእንግሊዝ የክለቦች እግር ኳስ ሻምፒዮና ፕሪሚየር ሊግ ፉክክሩ ተጣጥፏል።